for honoring Africa again. Thank you for building the African hope. ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ እያደረጉት ላለው ስራ ሁሉ አመሰግኖታለሁ። አፍሪካን ዳግም ስላስከበሩልን የቀድሞ አባቶቻችን ይመኙ የነበረውን አፍሪካዊ ተስፋ እየገነቡ ስለሆነ በብዙ ፍቅር አመሰግኖታለሁ። ዓለም ስለ አፍሪካ፣ ዓለም ስለ ኢትዮጵያ እያወራ ነው። ይህ ሁሉ ሊሆን የቻለው ደግሞ በእርሶና በአመራሮ የተነሳ ነው። ይህንን መልእክት በክብር ከመቀመጫው ተነስቶ ለጠቅላይ ሚኒስትር አብይ አህመድ ያስተላለፈው ወጣት እንደ አንድ ጎብኚ ሀገር ለማየት ብቻ የመጣ ግለሰብ ሳይሆን አፍሪካ በጋራ መቆም አለባት፣ አፍሪካውያን ከእድገትና ከብልጽግና ወደ ኋላ የሚጎትታቸው አዙሪት መሰበር አለበት በሚል በሳል ሙግትና ንቅናቄው የሚታወቀው ጋናዊው አክቲቪስት ራፋኤል ዊሊያምስ ነው። የኢትዮጵያ የእድገትና ብልጽግና ጉዞ ለራስ ከሚሰጥ ምስክርነት ለመሻገሩ በርካታ ማሳያዎችን መጥቀስ ቢቻልም እንደ ራፋኤል ባሉ በታሪክ ከኳሚ ንክሩማ በዛሬ ስራቸው ደግሞ በጠቅላይ ሚኒስትር አብይ አህመድ እሳቤ ለአፍሪካ መጻኢ ዕድል በሚታገሉ ወጣቶች የሚሰጥ እማኝነት ደግሞ በእርግጥም ኢትዮጵያ በአፍሪካ ወጣቶች ልብ ውስጥ የፈጠረችውን የብርሃን መንገድ የሚያረጋግጥ ነው። ራፋኤል ዊሊያምስ ከኢቢሲ አዲስ ዲያሎግ ጋር በነበረው ቆይታም የኢትዮጵያን የእድገትና የለውጥ ጉዞ አድንቋል። በተለይም ከለውጥ ስራዎች ጀርባ ወጣቶችና ኢትዮጵያውያን ዋነኛ ተሳታፊ መሆናቸው ለሌሎችም ምሳሌ መሆኑን አንስቷል። Africans need to start using the young people in Africa to our full potential. የአፍሪካን ወጣት አቅም መጠቀም መጀመር አለብን። ኢትዮጵያ በመጣሁበት ጊዜ ከተረዷቸው ታላላቅ ነገሮች አንዱ ወጣት ኢትዮጵያውያን ኃላፊነት ወስደው የራሳቸውን ኢትዮጵያ እየገነቡ መሆኑ ነው። ስለዚህ አብረን መስራት መጀመር አለብን። በጋና ግን አብዛኛዎቹ ቦታዎች በቻይናውያን በአውስትራሊያውያንና በአሜሪካውያን ሲገነቡ ታያላችሁ። ከሌሎች ሀገሮች ጋር የሁለትዮሽ ግንኙነት ሊኖረን አይገባም እያልኩ ሳይሆን ለወንድም ቅድሚያ መስጠት አለብን እያልኩ ነው። ኢትዮጵያውያን ይህንን እያደረጉት ነው። ምርጥ መሐንዲሶችና ምርጥ አርክቴክቶች አሏቸው። እናም በጋራ መስራት መጀመር ያለብን ይመስለኛል። እንደ አፍሪካውያን ራሳችንን መመገብ እንድንችል በዘመናዊ ግብርና ላይ ቴክኖሎጂ መጨመር አለብን። ይህንን ልናደርግ የሚገባው ቁልፍ ጉዳይ ነው። ኢትዮጵያ ፈጣሪ የቸረንን ጥሩ የአየር ንብረትና ለም መሬት በመጠቀም በግብርና